መድኃኒቶችን ካለ ሐኪም ማዘዣ ከፋርማሲዎች ገዝቶ መጠቀም የማይመከርባቸው 3 ምክንያቶች። ምንም እንኳን በቁጥር ጥቂት የሆኑ መድኃኒቶችን የመድኃኒት ባለሙያዎችን በማማከር ከፋርማሲዎች ገዝተን መጠቀም የምንችል ቢሆንም አብዛኞቹ መድኃኒቶች የሐኪም ማዘዣና ክትትል ይፈልጋሉ። የመጀመሪያው እንደ አሞክሳሲሊን እና አዚትሮማይሲን አይነት ጸረ ባክቴሪያ መድኃኒቶችን ላልተረጋገጠ የባክቴሪያ ኢንፌክሽን ገዝቶ መጠቀም ለአንታይማይክሮቢያል ሬዚስታንስ ያጋለጣል። ይህም ማለት ባክቴሪያና መሰል ተዋሲያን ለነሱ የተዘጋጁ መድኃኒቶችን በመላመድ ጠንከር ያለ ኢንፌክሽን ማስከተል ሲችሉ ማለት ነው። በሁለተኛ ደረጃ ተመሳሳይ የተለያዩ በሽታ ምልክቶች ሊኖሩ ይችላሉ። እኛ እየተጠቀምነው ያለው መድኃኒት ወይም ካለ ሐኪም ማዘዣ ገዝተን እየተጠቀምነው ያለው መድኃኒት በእርግጥ ካመመን ህመም ጋር ተያያዥነት የሌለው ከሆነ በትክክል ያመመን ህመም በመባባስ እና እንዲሁም ኮምፕሊኬትድ በመሆን ለማከም አስቸጋሪ ከሆነ በኋላ ሐኪም ዘንድ ልንቀርብ እንችላለን። ይህንንም ለመከላከል ህመሞች በሚሰሙን ጊዜ ቀድመን ሐኪም ዘንድ በመቅረብ የታዘዘልንን መድኃኒት ብቻ መጠቀም ይኖርብናል ማለት ነው። በሶስተኛ ደረጃ መድኃኒቶች ከታዘዙ በኋላ በትክክል እየሰሩ ነው ወይ፣ የመድኃኒት ማሻሻያ መደረግ አለበት ወይ፣ መቀነስ ወይም መጨመር አለበት ወይ የሚለውን ነገር ሐኪም ጋር ቀርቦ ክትትል ማድረግ ያስፈልጋል። ይህም አሁን ካልቻለ በተለይ እንደ የደም ግፊት፣ የስኳር ህመም አይነት ስር የሰደዱ ህመሞች መድኃኒት እየወሰድን ግን በአግባቡ ላንቆጣጠራቸው እንችላለን። ይህ ደግሞ የተለያዩ ጉዳቶች እንዲደርሱብን ምክንያት ሊሆን ይችላል። ስለዚህ በአጠቃላይ ከላይ እንደጠቀስናቸው ምንም እንኳን ጥቂት መድኃኒቶችን ካለ ሐኪም ማዘዣ ገዝተን መጠቀም የምንችል ቢሆንም አብዛኞቹ መድኃኒቶች የሐኪም ማዘዣና ክትትል ስለሚፈልጉ ፋርማሲዎች ዘንድ ሂደን ከመግዛት ይልቅ ሐኪም ዘንድ ቀርበን የሚያስፈልገንን ትክክለኛውን መድኃኒት ገዝቶ መጠቀም አስፈላጊ ይሆናል። አመሰግናለሁ።